እዚህ ጋር የማሳያችሁ ተማሪዎች በአንድ በሚሰጠን ሞሊኪዩል ውስጥ የዛን ሞሊኪዩል ሴንትራል አተም ሃይብሪዳይዜሽኑን ፈልጉ ከተባላችሁ ሉዊዝ ስትራክቸር ሳትሰሩ ባጭሩ እንዴት ማግኘት እንደምትችሉ የማሳያችሁ ይሆናል ማለት ነው። እንደዚህ አይነት ጥያቄዎች በተደጋጋሚ በየዓመቱ ኢንትራንስ ላይ የሚጠየቁ ጥያቄዎች ስለሆኑ ባጭሩ ሶልቭ የምታደርጉበትን መንገድ አብረን የምናይ ይሆናል ማለት ነው። እንግዲህ በዚህ ኬዝ የኛ ዋና ዓላማ የሚሆነው ምንድነው? ስንት ሃይብሪድ ኦርቢታል አለ የሚለውን ማወቅ ነው። ስንት ሃይብሪድ ኦርቢታል እንዳለ ካወቃችሁ ምን አይነት ሃይብሪዳይዜሽን እንዳለው ማወቅ ትችላላችሁ። ለምሳሌ ሁለት ሃይብሪድ ኦርቢታል እንዳለው ካወቃችሁ ሁለት ሃይብሪድ ኦርቢታል የሚኖረው ኤስፒ ላይ ብቻ ነው። ምክንያቱም ሁለት ኦርቢታሎች ናቸው ሚክስ እያደረጉ ያሉት አንድ ኤስ እና አንድ ፒ። እነዚህ ሚክስ በሚያደርጉበት ጊዜ ሁለት ሃይብሪድ ኦርቢታል ነው የሚሰጡ። ሁለት ሃይብሪድ ኦርቢታል አለ ማለት ሃይብሪዳይዜሽኑ ኤስፒ ነው ማለት ነው። ሶስት ሃይብሪድ ኦርቢታል የምታገኙት ምን ላይ ብቻ ነው? ኤስፒ2 ሃይብሪዳይዜሽን ላይ ብቻ ነው። አራት ሃይብሪድ ኦርቢታል የምታገኙት sp3 ብቻ ሲሆን ነው። አምስት የምታገኙት sp3d ሲሆን ነው። ስድስት የምታገኙት sp3d2 ኦርቢታል ሲሆን ብቻ ነው። እንዲሁም ደግሞ ባጭሩ እዚህ ጋር አስቀምጬላችኋለሁ። s አንድ ኦርቢታል ነው ያለው፣ አንድ s ብቻ ጽፋላችሁ። p ደግሞ 3 ኦርቢታል ስላለው 3 p ኦርቢታል ጽፋላችሁ። d 5 ስላለው 5 ኦርቢታል ጽፋላችሁ። አሁን ሃይብሪድ ኦርቢታላችሁን ካልኩሌት ስታደርጉ ሁለት ከመጣላችሁ እስከ 2 ድረስ ትቆጥራላችሁ። 1 2 እዚህ ጋር አቆመ ማለት ነው። እስከዚህ ድረስ እንትን ያለው sp ብቻ ነው ያለው። ስለዚህ ሃይብሪድ ኦርቢታሉ sp ነው ትላላችሁ። 3 ከመጣላችሁ እስከ 3 ድረስ ትቆጥራላችሁ። 1 2 3 እዚህ ድረስ ያቆማል። እስከዚህ ድረስ እንትን ያለው 1s እና 2p sp2 ማለት ነው። 4 ከመጣላችሁ እስከ 4 ትቆጥራላችሁ። 1 2 3 4 እስከዚህ ድረስ ስንት ሆነ ማለት ነው? sp3 ሆነ ማለት ነው። 5 ከሆነ 1 2 3 4 5 እስከዚህ ድረስ sp3d ድረስ d ይሆናል ማለት ነው። 6 ሆነ ማለት 5 6 እስከዚህ ትመጣላችሁ። በዚህ ውስጥ 1 s አለ፣ 3 p አለ፣ ስንት d አለ? 2 d አለ። በዚህ መልኩ ማግኘት ትችላላችሁ። አሁን እኛ ፎከስ የምናደርገው ይሄን ሃይብሪድ ኦርቢታል እንዴት ካልኩሌት አድርገን እናገኝ ባጭሩ የሚለውን ነው ማሳያችሁ። እንግዲህ ሃይብሪድ ኦርቢታልን ባጭሩ የምታገኙት እንዴት ነው? ሃይብሪድ ኦርቢታል ሎን ፔር ሲደመር ነምበር ኦፍ ሰራውንዲንግ አተም ማለት ነው። በሴንትራል አተሙ ዙሪያ ላይ ምን ያክል ሎን ፔር አለ የሚለውን ታስገባላችሁ። እንዲሁም ደግሞ ምን ያክል ነምበር ኦፍ ሰራውንዲንግ አተም አለ የሚለውን አንድ ላይ በመደመር ነምበር ኦፍ ሃይብሪድ ኦርቢታሉን ማግኘት ትችላላችሁ ማለት ነው። ለምሳሌ አሞኒያን ብንወስድ NH3 ነው አይደል? ሉዊዝ ስትራክቸሩ እንደዚህ ነው የሚሆነው። አንድ ሎን ፔር አለው። አሁን የዚህን ሞሊኪዩል ሃይብሪድ ኦርቢታሉ ስንት ነው የሚለውን ካልኩሌት ማድረግ ከፈለግኩኝ አንድ ሎን ፔር አለኝ። አንድ ሎን ፔር ሲደመር ነምበር ኦፍ ሰራውንዲንግ አተሙ ስንት ነው? ያ ማለት ነምበር ኦፍ ተርሚናል አተም ማለት ነው። 1 2 3 ሰራውንዲንግ አተም አለ። ስንት ሆነ ማለት ነው? 4 ሆነ ማለት ነው። ስለዚህ ሃይብሪድ ኦርቢታሌ 4 መጣ ማለት እዚህ ጋር መጣና እስከ 4 ድረስ ቆጥራለሁ ማለት ነው። 1 2 3 4 እስከዚህ ድረስ sp3 ሆነልኝ ማለት ነው። ስለዚህ በአሞኒያ ውስጥ የናይትሮጂን ወይ ደግሞ የሴንትራል አተሙ ሃይብሪዳይዜሽን sp3 እንደሆነ አወቅኩኝ ማለት ነው። አሁን እኔ እዚህ ጋር የናይትሮጂን ሃይብሪዳይዜሽን ያገኘሁት ሉዊዝ ስትራክቸሩን ድሮ በማድረግ ነው። እኔ ግን የምፈልገው ሉዊዝ ስትራክቸሩን ድሮ ሳላረግ ሃይብሪዳይዜሽኑን እንዴት ማግኘት እንደምትችሉ ነው ላሳያችሁ የምፈልገው። ሉዊዝ ስትራክቸርን ድሮ ሳታረጉ ነምበር ኦፍ ሃይብሪዳይዜሽን ወይ ደግሞ ነምበር ኦፍ ሃይብሪድ ኦርቢታሉን ልታገኙ የምትችሉት ሎን ፔር ኦፍ ኤሌክትሮኑን ግዴታ ማወቅ ስትችሉ ብቻ ነው። እንግዲህ ሎን ፔር ኦፍ ኤሌክትሮኑን እንዴት ነው የምታውቁት? ግሩፕ ነምበር ኦፍ ሴንትራል አተም፣ የሴንትራል አተሙ ግሩፕ ነምበር ሲቀነስ ቫላንሲ ኦፍ ተርሚናል አተም፣ የተርሚናል አተሙ ቫላንስ ኤሌክትሮንን በመቀነስ ሎን ፔር ኦፍ ኤሌክትሮንን ማግኘት ትችላላችሁ። ለምሳሌ አሞኒያ NH3 ነው። አሁን በአሞኒያ ውስጥ ሴንትራል አተሜ ናይትሮጂን እንደሆነ አውቃለሁ። ባለፈው ሴንትራል አተም እንዴት ባጭሩ እንደምታገኙ አሳይቻችኋለሁ። ስለዚህ ሴንትራል አተሙ ናይትሮጂን ነው። በዚህ ሞሊኪዩል ውስጥ በናይትሮጂን ላይ ምን ያክል ሎን ፔር አለ የሚለውን የማውቀው እዚህ ጋር ባስቀመጥኩት ፎርሙላ መሰረት ግሩፕ ነምበር ኦፍ ሴንትራል አተም አሁን ናይትሮጂን ነው። የናይትሮጂን ግሩፕ ነምበር ስንት ነው? 5 ሲቀነስ ቫላንሲ ኦፍ ተርሚናል አተም ማን ነው? ሃይድሮጂን። ስንት ሃይድሮጂን ያለኝ እዚህ ጋር? 3። ስለዚህ አንዱ ሃይድሮጂን ቫላንሱ ስንት ነው? 1። ስለዚህ 5 ሲቀነስ 3 2 ኤሌክትሮን። ስለዚህ በናይትሮጂን ላይ 2 ኤሌክትሮኖች አሉ ማለት ነው እንደ ሎን ፔር የተቀመጡ። ስለዚህ 2 ኤሌክትሮን ማለት በፔር ሲቀመጥ ስንት ማለት ነው? 1 ፔር ኦፍ ኤሌክትሮን እንደማለት ነው። ሁልጊዜ ይህንን ነገር ወደ ፔር መቀየር እንዳትረሱ። እዚህ ጋር የምታገኙት
በነጠላ ነው። እናንተ ግን ወደ ፔር መመለስ አለባችሁ። ስለዚህ በአሞኒያ ውስጥ ናይትሮጂን ላይ አንድ ፔር ኦፍ ኤሌክትሮን አለ ማለት ነው። እንደምን? እንደ ሎን ፔር። ስለዚህ አሁን ሎን ፔርን አገኘው። ስንት? አንድ ሲደመር ምንድነው ብያለው? ነምበር ኦፍ ሰራውንዲንግ አተም። ስለዚህ በሴንተር አተሙ ዙሪያ ደግሞ ስንት አተሞች ናቸው ሰራውንድ አድርገው ያሉት? ሶስት ሃይድሮጂን አሉ እዚህ ጋር። ስለዚህ አንድ ሲደመር 3 4 አገኘው ማለት ነው። ስለዚህ ሃይብሪድ ኦርቢታል ላይ 4 መጣልኝ። ኤስ ፕላስ ፒ ፒ ፒ ኤስ ኤስ ፒ 3 ማለት ነው። በዚህ መልኩ ማግኘት ትችላላችሁ ሉዊዝ ስትራክቸርን ድሮው ሳታረጉ ማለት ነው። ሌላው እዚህ ጋር እንድታውቁ የምፈልገው ቫላንሲ ኦፍ ተርሚናል አተምን ካልኩሌት በምታደርጉበት ጊዜ እነዚህን ነገሮች እንዳትረሱ። የሚሰጣችሁ ተርሚናል አተም እስከ ግሩፕ 4 ድረስ ካለ ኖርማል ቫላንሲውን መውሰድ ትችላላችሁ። ያ ማለት ኤሌክትሮኑን ቀጥታ ኮንፊግሬት አድርጋችሁ መጨረሻ ላይ የምታገኙትን ቁጥር እንደ ቫላንሲ መጠቀም ትችላላችሁ። ከግሩፕ 5 እስከ ግሩፕ 8 ላሉ ተርሚናል አተሞች ግን የምትጠቀሙት 8 ለመሙላት ምን ያክል ይጎላቸዋል የሚለውን ነው። ለምሳሌ ናይትሮጂን ተርሚናል አተም ሆኖ ቢመጣ ናይትሮጂን 2 5 ነው አይደል? ይህንን ቫላንስ ብላችሁ አትወስዱም። 8 ለመሆን ስንት ይቀረዋል? 3 ይቀረዋል። 3ን ነው የምትወስዱ ማለት ነው። ግሩፕ 6ም እንደዛው። እሺ ይህንን ካወቅን እዚህ ጋር የተለያዩ ጥያቄዎች አሉ። ቅድም ከላይ ባሳየዋችሁ መሰረት እያንዳንዱን አብረን እንሰራለን። እነዚህን ጥያቄዎች መስራት ከቻላችሁ በቀላሉ ሶልቭ ማድረግ ትችላላችሁ። እስቲ ከካርበን ዳይኦክሳይድ እንጀምር። በመጀመሪያ በሴንትራል አተሙ ላይ ምን ያክል ሎን ፔር አለ የሚለውን ካልኩሌት እናርግ። ቅድም ብያችኋለሁ። ሎን ፔር ማለት ግሩፕ ነምበር ኦፍ ሴንትራል አተም ማይነስ ቫላንሲ ኦፍ ተርሚናል አተም ነው ብያችኋለሁ። በካርበን ዳይኦክሳይድ ውስጥ ሴንትራል አተማችን ማን ነው? ካርበን ነው አይደል? ስለዚህ የካርበንን ግሩፕ ነምበር እጠቀማለሁ። ስንት ነው? 4 ሲቀነስ ስንት ተርሚናል አተም ነው ያለኝ? 2 ተርሚናል አተሜ ኦክሲጂን ነው። አሁን የኦክሲጂን ቫላንስ ኤሌክትሮን እንደ ኖርማሊ የምታውቁት 6 ነው። ነገር ግን ይሄን ሳይሆን የምትጠቀሙት ምን ብያችኋለሁ? ከግሩፕ 5 ጀምሮ ላሉ ተርሚናል አተሞች 8 ለመሙላት ምን ያክል ይቀራቸዋል የሚለውን ነው የምትጠቀሙ። ስለዚህ ኦክሲጂን 8 ለመሙላት 2 ነው የሚቀረው። ስለዚህ ያንን 2 ነው እንደ ቫላንስ የምትጠቀመው ማለት ነው። ስንት ይሆናል? አሁን 4 ሲቀነስ 2 ሲባዛ 2 4 4 ሲቀነስ 4 0። ስለዚህ በካርበን ዳይኦክሳይድ ላይ ምንም አይነት ሎን ፔር የለም ማለት ነው። ስለዚህ 0 ሎን ፔር ነው። እሺ ከዚህ ቀጥሎ ሎን ፔርን ካወቃችሁ ነምበር ኦፍ ሃይብሪድ ኦርቢታልን እንዴት ነው ካልኩሌት የምታደርጉት? ሎን ፔር ሲደመር ነምበር ኦፍ ሰራውንዲንግ አተም። ስለዚህ ሎን ፔር አግኝቻለሁ። ስንት? 0 ሲደመር ነምበር ኦፍ ሰራውንዲንግ ስንት ነው? 2 ተርሚናል አተም ነው ያለኝ። ስለዚህ 0 ሲደመር 2 ስንት ይመጣል? 2። ስለዚህ ሃይብሪድ ነምበራችሁ 2 መጣ ማለት ቅድም ብያችኋለሁ ኤስ ፕላስ ፒ ፕላስ ፒ። ይህንን ነገር ጻፉት ሁልጊዜ። 5d ኦርቢታል ነው ያለው። እሺ አሁን ያገኘሁት ሃይብሪድ ኦርቢታል 2 ነው። ስለዚህ 1 2 እስከዚህ ድረስ ማለት ነው። ስለዚህ በዚህ ሞሊኪውል ውስጥ የካርበን ሃይብሪዳይዜሽን ምንድነው ከተባልኩኝ ኤስፒ ነው የምትሉት ማለት ነው። የዚህ ካርበን ኤስፒ ነው ሃይብሪድ ኦርቢታል። ሁለተኛውን ደግሞ እንስራ። ሳልፈር ዳይኦክሳይድ። ሳልፈር ዳይኦክሳይድ እንግዲህ በዚህ ውስጥ ሴንትራል አተሜ ሳልፈር እንደሆነ አውቃለሁ። ስለዚህ ሎን ፔር ካልኩሌት ለማድረግ ግሩፕ ነምበር ኦፍ ሳልፈር እንጠቀማለሁ። ግሩፕ ነምበር ኦፍ ሳልፈር ስንት ነው? 6 ሲቀነስ ስንት ኦክሲጂን አለ? 2 ሲባዛ የአንዱ ኦክሲጂን ቫላንስ ስንት ነው? 8 ለመሙላት 2 ይጎለዋል። 2ን ነው የምጠቀመው ብያቸዋለሁ። 6 ሲቀነስ 4 ስንት ይሆናል? 2 ኤሌክትሮን ማለት ነው። በነጠላ 2 ኤሌክትሮን ማለት በፔር ሲሆን አንድ ፔር ኦፍ ኤሌክትሮን እንደማለት ነው። ስለዚህ አንድ ሎን ፔር አለኝ። ስለዚህ ነምበር ኦፍ ሃይብሪድ ኦርቢታልን ካልኩሌት ማድረግ እችላለሁ። ነምበር ኦፍ ሃይብሪድ ኦርቢታል ማለት ሎን ፔር ሲደመር ነምበር ኦፍ ሰራውንዲንግ አተም ነው። ስንት ሎን ፔር አለኝ? አንድ ሎን ፔር ሲደመር ስንት ተርሚናል አተም አለኝ ወይ ደግሞ ሰራውንዲንግ አተም አለኝ? 2 3 መጣ ማለት። 3 ከመጣ ምን እንደምታደርጉት እስከ 3 ቆጥራላችሁ። 1 2 3 እዚህ ጋር ታቆማላችሁ። ስንት መጣ ማለት ነው? ኤስ ፒ2 ሆነ ማለት ነው። የሳልፈር ዳይኦክሳይድ በሳልፈር ዳይኦክሳይድ ውስጥ የሳልፈር ሃይብሪዳይዜሽን sp2 ነው ማለት ነው። እሺ የbf4 ማይነስን ደግሞ እንስራ። bf4 ማይነስ። እሺ አሁንም ሎን ፔር ልፈልግ። ሎን ፔር በምትፈልጉበት ጊዜ አንደኛ ሴንትራል አተማችሁን ማወቅ አለባችሁ። ሴንትራል አተም ማን ነው? ቦሮን ነው። ስለዚህ ቦሮን ግሩፕ ነምበሩን እንጠቀማለሁ ማለት ነው። የቦሮን ግሩፕ ነምበር ደግሞ ስንት ነው? 3። አሁን እዚህ ጋር ማይነስ አለች። እቺ ማይነስ እና ፕላስ በሚሆንበት ጊዜ ሁልጊዜ የምትደምሩትም ሆነ የምትቀንሱት ከምን ላይ ነው? ከግሩፕ ነምበር ላይ ነው። ስለዚህ 3 አሁን እዚህ ጋር ማይነስ ነው አይደል? ተጨማሪ 1 ኤሌክትሮን ጌን አድርጓል ማለት ነው። ግሩፕ ነምበሩ ላይ ነው የምደምረው። 3 + 1 ሲቀነስ
የተርሚናል አተሙ ቫላንስ ኤሌክትሮን ስንት ተርሚናል አተም ነው ያለኝ? 4። ተርሚናል አተሙ ፍሎሪን ነው። የፍሎሪን ቫላንስ ደግሞ ስንት ነው? ኖርማሊ የምታውቁት 7 ነው። 7ን ሳይሆን የምትጠቀሙት ለ8 ለመሙላት አንድ ይቀረዋል። ሶችን አንድ ነው የምትጠቀመው ማለት ነው። 3 ሲደመር 1 4 4 ሲቀነስ 4 ማለት ነው 0። ስለዚህ ምንም አይነት ሎምፔር የለም ማለት ነው። ሎምፔሩን ካወቅኩኝ ቀጥታ ምን አደርጋለሁ? ነምበር ኦፍ ሃይብሪድ ኦርቢታል ማለት ሎምፔር ሲደመር ነው። ሶ ሎምፔር 0 ነው። 0 ሲደመር ነምበር ኦፍ ሰራውንዲንግ አተም ብያችኋለሁ። ነምበር ኦፍ ሰራውንዲንግ አተም ስንት ነው? 4 ፍሎሪን ነው ያለው። ሶ 4 መጣ ማለት ነው። ሶ ሃይብሪድ ኦርቢታላችሁ 4 መጣ ማለት እስከ 4 ቁጠሩ። 1 2 3 4 እዚህ ጋር ታቆማላችሁ። እስከዚህ ድረስ ደግሞ ስንት ነው ያለው? 1 ኤስ እና 3 ፒ ነው ያለው። ሶ sp3 ነው ማለት ነው። የቦሮን በዚህ ሞሊኪዩል ውስጥ ሃይብሪዳይዜሽኑ sp3 ነው ትላላችሁ። ይሄንን ደግሞ እንስራ sf4። አሁንም sf4 ላይ ሎምፔርን ካልኩሌት እናርግ። ሎምፔር ካልኩሌት ስታደርጉ ሴንትራል አተማችሁ ሳልፈር ነው። ስለዚህ የሳልፈር ግሩፕ ነምበር 6 ነው። 6 ሲቀነስ 4 ሲባዛ ፍሎሪን 1 ነው ቫላንሱ። ሶ 6 ሲቀነስ 4 ስንት ነው? 2። ሶ አንድ ሎምፔር አለ ማለት ነው። በነጠላ 2 ኤሌክትሮን ነው፣ በፔር ሲሆን ግን 1 ፔር ኦፍ ኤሌክትሮን ነው ሎምፔራችን። ሶ ሎምፔራችሁ አንድ እንደሆነ ካወቃችሁ ምንድነው የምታደርጉት? ነምበር ኦፍ ሃይብሪድ ኦርቢታል ማለት ሎምፔሩ ሲደመር አንድ ሎምፔር አለኝ ሲደመር ሰራውንዲንግ አተሙ ብያችኋለሁ። ስንት ሰራውንዲንግ አተም ነው ያለው እዚህ ውስጥ? 4 ሰራውንዲንግ አተም አለ። ሶ ስንት መጣ ማለት ነው? 5 መጣ ማለት ነው። 5 ሃይብሪድ ኦርቢታል ማለት ከዚህ ጀምራችሁ 5 ቁጠሩ። 1 2 3 4 5 ሶ sp3 አንድ ዲ ላይ ነው የሚያቆመው። ሶ በዚህ ሞሊኪዩል ውስጥ የሳልፈር ሃይብሪዳይዜሽን sp3d ነው ማለት ነው። በዚህ መልኩ ካልኩሌት ማድረግ ትችላላችሁ። እሺ የአሞኒያን እንስራ። NH4+ በመጀመሪያ ሎምፔሩን ካልኩሌት እናርግ። ሎምፔሩን ካልኩሌት ስናደርግ ሴንትራል አተማችን ማን ነው? ናይትሮጂን ነው። ስለዚህ የናይትሮጂን ግሩፕ ነምበር 5 ነው። እዚህ ጋር ፕላስም ካለች ማይነስም ካለች የምትደምሩትም የምትቀንሱትም ከግሩፕ ነምበር ላይ ነው ብያቸዋለሁ። ስለዚህ እዚህ ጋር ፕላስ የሚያሳየን አንድ ኤሌክትሮን ሉዝ እንደተደረገ ነው። ሶ ከግሩፕ ነምበር ላይ ነው መቀንሳት ማለት ነው። ሲቀነስልና የተርሚናሉ ቶታል ቫላንስ ኤሌክትሮን 4 ሃይድሮጂን ነው ያለው። ሶ የአንዱ ሃይድሮጂን 1 ነው። ስንት ይሆናል? 5 ሲቀነስ 1 4 4 ሲቀነስ 4 0። ስለዚህ ምንም አይነት ሎምፔር የለኝም ማለት ነው በዚህ ሞሊኪዩል ላይ። ሶ ሎምፔሩ 0 ከሆነ ሃይብሪድ ኦርቢታሉን ማወቅ እችላለሁ። ስንት ነው? ሎምፔሩ ሲደመር አይደል? ሎምፔሩ 0 ነው። 0 ሲደመር ሰራውንዲንግ አተሙ ስንት ሰራውንዲንግ አተም አለ በአሞኒየም አይን ውስጥ? 4። ሶ ሃይብሪድ ኦርቢታሌ 4 ታገኘው ማለት። ሶ 4 ካገኛችሁ 1 2 3 4 ሶ sp3 ላይ ነው የምታቆሙት ማለት። ሶ በዚህ መልኩ የሚሰጣችሁን ሞሊኪዩል የሴንትራል አተሙን ሃይብሪዳይዜሽን ሉዝ ስትራክቸሩን ካልኩሌት ሳታረጉ በአጭሩ አይደንቲፋይ ማድረግ ትችላላችሁ ማለት ነው።